ታሪካችን ሲጀምር የፈረሱ ሕንፃዎችና አቧራ የለበሱ አጽሞችን እያስመለከተን ነው። ዓለም በአንድ ሌሊት ጠፋች። በኬሚካላዊ ጥቃት የሰው ልጅ አልቆ ምድር ወደ በረሃነት ተቀይራለች። የተረፉት ጥቂት ሰዎች በካምፕ ተደራጅተው ይኖራሉ። ነገር ግን ከካምፕ ውጭ አስፈሪ አደጋ አለ። ሪፐር የተባሉ በጨለማ የሚወጡ የሰው ሥጋ የሚመገቡ ፍጥረታት ምድሪቱን ወርሰዋታል። እናም አንዲት ጁልየት የተባለች ሴት ለብቻዋ በረሃውን እያቋረጠች ለካምፑ ምግብና መድኃኒት የምትፈልግ ጠንካራ ሴት ነች። ነገር ግን ከዚህ ጥንካሬዋ ጀርባ ትልቅ የሐዘንና የፍቅር ታሪክ ተደብቋል። ጁልየትም ምግብ አግኝታ ወደ ካምፑ የተመለሰች እያለ መኪናዋ ውስጥ የእሷንና የፍቅረኛዋን ጃክ ፎቶ እያየች ነበር። ነገር ግን መኪናዋን በፍጥነት እየነዳች ስለነበር ፎቶውን ኃይለኛ ንፋስ ይወስደዋል። እሷም ፎቶውን ለመያዝ ስትዞር መኪናው ከቁጥጥሯ ውጭ ይሆንና ይገለበጣል። ጁልየትም ስትነቃ ራሷን ያገኘችው በተገለበጠ መኪና ውስጥ ነበር። እግሯም ክፉኛ ተሰብሯል። እናም ፀሐይ ከመጥለቋ በፊት መመለስ ይኖርባታል፣ ምክንያቱም ጨለማው የሪፐሮች ነው። ጁልየትም ለመንቃት ሰዓታት ስለወሰደባት ፀሐይዋ ጠልቃ ነበር። አሁን ያላት አማራጭ ለካምፕ ቡድኖቿ እርዳታ መጠየቅ ነበር። እናም ከካምፕ በመጣ ጥሪ እያወራች ባለበት ሰዓት አንድ ሪፐር ከሩቅ ሲመጣ ታየውና ሽጉጧን አዘጋጅታ ትጠብቀዋለች። እሱም ምንም ድምፅ ባለመስማቱ የተመለሰ ባለበት ሰዓት ድንገት ከካምፑ ጋር የምትገናኝበት ስልክ ድምፅ ማውጣት ይጀምራል። እሷም ቶሎ ብታጠፋውም ሪፐሩ ሰምቶት ስለነበረ በፍጥነት እሷ ወዳለችበት እየተመለሰ ነበር። እሷም ስልኩን እሱ ወዳለበት አቅጣጫ ትጥለዋለች። ሪፐሩም አንስቶ እንደገና ርቆ ይጥለዋል። አሁን ለጊዜውም ቢሆን ርቆላታል። ነገር ግን ያ የጣለችው ስልክ በጣም ስለሚያስፈልጋት እሱን ለማምጣት የሚረዳትን መኪና ውስጥ ባትሪ መሰል ነገር ታገኛለች። እሱንም ስልክ ለማየት እንዲረዳት ስልኩ ወዳለበት ቦታ ትጥለዋለች። እንዳሰበችውም ከሩቅ ታየዋለች። ሄዶ ለማምጣት ቀላል አልነበረም። በአንድ በኩል እግሯ ተሰብሯል። ቢሆንም ግን እያነከሰች ስልኩ ላይ መድረስ ትችላለች። የሪፐሮቹን ድምፅ ሰምታ ስለነበር በእጇ የያዘችውን ብርሃን የሚያወጣ ነገር መኪናው ላይ ስትጥለው አንድ ሪፐር ነበር። እሱም በያዘችውን ጥይት ለመምታት ሞክራ ነበር። ስለሳተችው በፍጥነት ወደ መኪናዋ ትመለሳለች። ሪፐሩም ወደ መኪናው ውስጥ ዘልቆ ለመግባት ቢሞክርም እንዳይገባ ተከላክለው ነበር። አሁን በጣም እርዳታ የሚያስፈልግባት ጊዜ እንደሆነ ይሰማትና ስልኩን አንስታ ወደ ካምፕ እርዳታ ትጠይቃለች። ሪፐሮች እዛ ያሉ መምጣት እንደማይችሉና ራሷን እንድታተርፍ ይነግሯታል። እሷም በንዴትና በፍርሃት መሃል ላይ ያለች ስልኩ ይቋረጣል። አሁን ማንም መጥቶ እንደማያተርፋት ገብቷታል። ይህ ሁሉ ሲሆን ሪፐሩ ከመኪናው ላይ ነበር። እናም ዘሎ በሚወርድበት ጊዜ የፊት መስተዋቱ ይሰበርና ፊት ለፊት ይተያያሉ። ሪፐሩም ጁልየት ወዳለችበት መኪና በፍጥነት ለመግባት ሲሞክር የመኪናውን ባትሪ ታበራበትና ታባረዋለች። ሪፐሮች ብርሃን ይረብሻቸዋል። ለዛም ነበር ቶሎ የተሰወረው። እዚህ ላይ ትዕይንታችን ይቀየርና ታሪካችን ወደ ኋላ ይመልሰናል። ይህም የጃክ እና የጁልየትን የፍቅር ታሪክ ያሳየናል። ጃክ የጥበብ ጋላሪ ባለቤት ነው። ስዕሎችንም በሆነ ፕሮግራም ላይ እያሳየን ባለበት ሰዓት ጁልየትም የፕሮግራሙ ታዳሚ ነበረች። በዚህን ጊዜ ነበር ትውውቃቸው የጀመረው። ጁልየት በጊዜው ከፍተኛ የዝ ተጠቃሚ ነበረች። ጃክም ይህንን እያወቀ ሊተዋት አልፈለገም። እንዲህ እያለ ግንኙነታቸው ይጠነክርና ፍቅረኛሞች ይሆናሉ። ጃክም አንድ ልዩ ነገር ያደርግ ነበር። ጁልየትን ፈገግ ለማስባል እጆቹን በፊቷ ላይ ያደርጋል። ትዕይንታችንም ወደ ጁልየት ይመልሰናል። የሚያሳዝነውና ያልተጠበቀው ነገር እዚህ ላይ ነበር የተከሰተው። እስካሁን ሲያጠቃት የነበረው ሪፐር ቢሆንም ጃክ የድሮ ፍቅረኛዋ ነበረ። ጃክ ወደዚህ አስፈሪ ፍጥረት የተቀየረው በተበከለ ኬሚካላዊ ጋዝ ምክንያት ነበር። ይህ ሁሉ ሲሆን ጃክ እንደሆነ አታውቅም ነበር። ይህ አስፈሪ ሪፐርም ጁልየትን እግሯን ይዞ ወደ ውጭ ይጥላታል። እሷን ለመጉዳት ሳይሆን እንድታስታውሰው ብቻ ነበር የፈለገው። እግሯንም ይዞ ውጭ ከጣላት በኋላ ሲጠጋት ትተኩስና ትጥለዋለች። ሪፐሩም እሷም መሬት ላይ እንዳሉ ይነጋል። የሞተ ስለመሰላት ቀና ብላ ስታየው ወደ እሷ እየተሳበ እላያው ላይ ይወጣባታል። እሷም ጥይቷን ደጋግማ ብትሞክርም እምቢ ስላላት ምንም ማድረግ ስላልቻለች ዝም አለች። ነገር ግን ሪፐሩ ጃክ ፍቅረኛሞች እያሉ ፊቷ ላይ ሲያደርግ የነበረውን ያደርጋል። በዚህን ጊዜ ጃክ እንደሆነ ታውቃለች። በጣም እያዘነች ታለቅሳለች። እናም በዚህ ዓለም አብረው መኖር እንደማይችሉ ያውቃሉ። ጁልየት ጃክን ከዚህ ስቃይ ለማላቀቅ ትፈልጋለች። እሷም ቢሆን እግሯ ተሰብሮ በዚህ በረሃ ውስጥ ተስፋ የላትም። ጃክን ታቅፈውና ሽጉጧን አውጥታ
በጃክ እና በራሷ ጭንቅላት ቲቪው አድርጋ አንድ የተኩስ ድምፅ ይሰማል። በዚህ ዓለም ውስጥ አብረው መኖር ስለማይችሉ ጠንቅቃ ታውቅ ስለነበር በሞት ተለያዩ። ፊልሙን ከወደዱት ሰብስክራይብ እና ላይክ በማድረግ ያበረታቱን። እናመሰግናለን።